በሀገራችን ውስጥ ብዙ ጊዜ ሰዎች የሚፈልጉትን መድኃኒት ለማግኘት ከአንድ ፋርማሲ ወደ ሌላ ፋርማሲ ሲዘዋወሩ እናያለን። አሁን ግን በቴክኖሎጂ እገዛ ሰዎች ባሉበት ቦታ ሆነው የሚፈልጉትን መድኃኒት የት እንደሚገኝ የሚያሳይ መተግበሪያ ተዘጋጅቷል። ይህም መተግበሪያ ምን ያህል ጠቃሚ ይሆን? ለህብረተሰብና ለጤናው ዘርፍስ ምን ያህል አስተዋጽኦ ተገኘበት? ጤና አገልግሎቱን ዘመናዊ፣ ተደራሽ፣ ቀልጣፋና ውጤታማ ለማድረግ ከሚሰራቸው ስራዎች አንዱ የዘመናዊ ቴክኖሎጂዎችን መተግበር፣ ዲጂታል ቴክኖሎጂዎችን ስራ ላይ መዋል ነው። ከነዚህ አንዱ የሆነው እንግዲህ ጤንነቴ ነው። ጤንነቴ ተገልጋዮችን ያማከለ ህብረተሰቡን ተደራሽ ለማድረግ ታስቦ ከተሰሩ መተግበሪያዎች ውስጥ አንዱ ነው። ስለዚህ ጤና ሚኒስቴር ይሄንን መተግበሪያ ሲሰራ ተገልጋዮቻችን በቀላሉ የጤናውን ሰርቪስ አገልግሎት ማግኘት እንዲችሉ ወጪ ቆጣቢ በሆነ ጊዜያቸውን ቆጣቢ በሆነና በጣም በተቀላጠፈ ሁኔታ ሰርቪስን ማድረሻ የጤና ሰርቪስ ማድረሻ አድርጎ ከታሰቡ በርካታ እንቅስቃሴዎች ውስጥ አንዱ ነው። ጤንነቴ ከሌሎች በርካታ ዘመናዊ ቴክኖሎጂ ለመተግበር ከያዝናቸው እቅዶች ውስጥ አንዱ ነው። ስለዚህ በዚህ የሚያበቃ ሳይሆን ሌሎችም ቴክኖሎጂዎችን ተገብራለን። አሁን ግን ጤንነቴ የመጀመሪያውና በቀጥታ ህብረተሰባችንን የመድኃኒት አገልግሎት የት ይገኛል፣ መድኃኒት ግዢውን በየት አካባቢ ማግኘት እንችላለን፣ የጤና አገልግሎትን በአቅራቢያዬ የት አገኛለሁ የሚለውን ለማሳለጥ ታስቦ የተሰራ ዘመናዊ መተግበሪያችን ነው። ጤንነቴ ወይም ደግሞ ሞባይል መተግበሪያ መሳሪያ እነዚህ ሐኪሙ አለ፣ ሐኪም ቤቱ አለ፣ እዛ አካባቢ ያለው እንግዳ ሊሆን ይችላል፣ እዛ ያለው እዚህ አካባቢ እስቲ ምን አይነት ተቋም አለ ብሎ መፈለግ ይችላል ማለት ነው። ከዛ ዝርዝር ተቋማቶቹ ይመጣሉ። ከዛ በኋላ ከህመሙ አንፃር ምን አይነት ሰርቪስ ይሰጣሉ እነዚህ ተቋማቶች፣ ምን አይነት አገልግሎት ይሰጣሉ የሚለውን ከዛ ያያል። ከዛ ከሱ ጋር የሚሄድ የታመመበት ጋር የሚሄድ ከሆነ ወደዛ ተቋም ስንት ኪሎ ሜትር ላይ እንደሆነ ምን አይነት አገልግሎትን የሚሰጥ እዛ ጋር ይታያል። ወደዛ ተቋም ይሄዳል ማለት ነው። ከዛ በኋላ ይታከማል። ከታከመ በኋላ ተቋሙ ውስጥ መድኃኒቱ ከሌለ እዛው ቁጭ ብሎ እነዚህ መድኃኒት የት ነው ያለው ብሎ እዚህ አካባቢ መድኃኒት ቤቶች፣ መድኃኒት ችርቻሮ ድርጅቶች አሉ ወይ ብሎ ይፈልጋል። ከዛ እነዚህ መድኃኒቱ መኖሩን እንደዛው ቼክ ያደርግና ዋጋው ዲስታንሱ ምን ያህል እንደሆነ እዛ ቁጭ ብሎ ይረዳል። ስለዚህ በዛ መንገድ የሚያስፈልገው ብርም አዘጋጅቶ ወደ ተቋሙ ሄዶ መድኃኒቱን ይገዛል ማለት ነው። ብዙ አድቫንቴጅ አላቸው። የሚያዩበት መንገድ ኦንላይን አይተሽ በቀላሉ ፒክ የምታደርግበት ደረጃ ነው። በሚፈልጉበት ብራንድ የሚፈልጉትን መድኃኒት አይተው ፕሪስክሪፕሽን አይተው መድኃኒቱን እዛው ላይ አይተው መምጣት የሚችሉበት ወይ ነው። ወይ እነሱ ካላወቁት የሚያውቅ ሰው አሳይተው የሚመጡበት ወይ ነው የተፈጠረው እና በቀላሉ እዛ ላይ ዋጋውን ማየት ይችላሉ። ከእያንዳንዱ ፋርማሲ ኤክስፓየሩ ስንት ቀን ቀረው የሚለውን ማየት ይችላሉ። በዛ ላይ ደግሞ እያንዳንዳቸው ምን ያህል ኳንቲቲ ያስፈልገኛል፣ ምን ያህል አላቸው የሚለው አይተው አድራሻውን አይተው እዛ ላይ መምጣት የሚችሉበት ወይ ስለተዘረጋ በጣም ይቀልላቸዋል ለነሱ ማለት ነው። ችግር ፈቺ የሆነ አይዲያ ስላለው ስለዚህ ይሄ ጤንነቴ ሞባይል መተግበሪያችን መጀመሪያ ሲገባ ተገልጋያችን የሚያገኘው ሆም ፔጅ የምንለው ማለት ነው። ሞባይሉ ላይ ጤንነቴ አፕሊኬሽን አውርዶት በስልኩ ላይ ሲያይ የሚያየው መጀመሪያ ሆም ፔጁ ላይ ይሄ ነው። ብዙ ጊዜ መድኃኒት ለማግኘት ከቦታ ወደ ቦታ መጓዝና መጠየቅን ይጠይቃል። ነገር ግን ቴክኖሎጂ ይህን ችግር እየቀየረልን ይገኛል። ከዋጋ አንፃር ከኤክስፓየር አንፃር ብዙ ቦታ የት ነው ያለው መድኃኒቱን የሚለውን ለመፈለግ ብዙ ቦታ ይንከራተታሉ። አሁን በመጣው አፕሊኬሽን ግን ስታየው አሪፍነታቸው የምታያቸው ኤክስፓየሪንም ዋጋውንም ኳንቲቲውንም ስለሚያሳያቸው በቀላሉ ኦንላይን አይተው የት እንደሚገኙ አይተው መምጣት የሚችሉበትን ወይ ነው የተዘረጋው። እንግዲህ ተጠቃሚዎቻችን መድኃኒትን ለማግኘት አንደኛ መተግበሪያውን የሞባይል መተግበሪያውን በእጅ ስልካቸው ላይ ማውረድ ይጠበቅባቸዋል። ያንን ካወረዱት በኋላ ያንን መተግበሪያቸውን ያሉትን ሎኬሽናቸውን መተግበሪያው የት እንዳሉ በአውቶማቲካሊ ያገኘዋል። ከዛ በኋላ የሚፈልጉትን መድኃኒት ስሙን፣ ብራንዱን ሰርች ካደረጉ እነሱ ያሉበትን አካባቢ ያሉትን ፋርማሲዎች ሰርች አድርጎ አፕሊኬሽኑ በየት ያህል ርቀት የትኛው መድኃኒት ቤትና ከነዋጋው ጭምር ያሳያቸዋል። ፋርማሲ ላይ ብሎ ቢገባ እነዚህ ዝርዝሮቻችን እንግዲህ ፋርማሲዎቻችን አዲስ አበባ ላይ ያሉን ከ1000 በላይ ያሉ የሚሆኑ ፋርማሲዎቻችን ናቸው፣ ስቶሮቻችን ነው። ስለዚህ ያ ተገልጋያችን የሚፈልገውን የመድኃኒት አይነት ሰርች አድርጎ ያንን የት ነው የሚገኘው የሚለውን የት ነው የማገኘው ፔኒሲሊን
ፔኒሲሊን የሚባል መድኃኒት ሰርች ቢያደርግ ያ መድኃኒት የትኛው ፋርማሲ ይገኛል የሚለው ማግኘት ይችላል ማለት ነው። ስለዚህ ይሄ ፋርማሲያችን ለምሳሌ እኔ የምፈልገው መድኃኒት ይዞ ከተገኘና እዚያ ፋርማሲያችን ላይ ከመጣልን ያን ፋርማሲያችንን ኮል ማድረግ ይችላል። ከፈለገ ወርኪንግ አወሩ መቼ ነው የሚለውንም እዚህ ጋር ወርኪንግ አወር ካለው በቀን የተለየ ወርኪንግ አወር ካለው እሱን ይነግረዋል ማለት ነው። እና የሚሰጣቸው መድኃኒቶች በዛ ተቋም ላይ ፋርማሲያችን ላይ ምን መድኃኒቶች አሉ እዛ ተቋሙ ላይ። ስለዚህ አንዱ ይሄ የት ሎኬሽን ላይ ይገኛል የሚለውን ጉግል ማፕ ላይ ያደርግልኛል ማለት ነው። ስለዚህ እኔ ድራይቭ ማድረግ ብፈልግ የትራንስፖርት አገልግሎት ጠርቼ እየነዳሁ መሄድ ብፈልግ የት ሎኬሽን ላይ በትክክል ማግኘት ይችላል ማለት። ስለዚህ በእግሬ መንገላታት አይጠበቅብኝም። የትራንስፖርት አገልግሎት ስጠይቅ የት ነው መድኃኒቱ የሚገኘው ያ ተቋም ያ የፈለገ መድኃኒትን የማገኝበት ድራግ ስቶር የት ነው የሚገኘው የሚለውን ፊዚካሊ ጉግል ማፕ ላይ ያሳየዋል። አስቸኳይ ጊዜ መድኃኒትን በፍጥነት ማግኘት ምን ያህል አስፈላጊ ነው? ከዚህ በፊት ሰዎች ፋርማሲ ለማግኘት ከቦታ ወደ ቦታ መጓዝ ይኖርባቸው ነበረ። ነገር ግን ዛሬ ቴክኖሎጂ ትልቅ መፍትሄ አለው። አላማው ምንድነው? ከተማው እያሰፋ እያደገ ሲሄድ የሕክምና ሁኔታም እየሰፋ እያደገ ሲሄድ አንድ ታማሚ ወይም ደግሞ ሕክምና ፈላጊ ለመታከም ከፈለገ የት ቦታ ነው ተቋም ያለው ብሎ መፈለግ የሚችልበት ነው ማለት ነው። ተቋሙን ካገኘ በኋላ እሱ የሚፈልገው አገልግሎት አለ ወይስ የለውም ብሎ የሚያይበት ማለት ነው። በሌላ መንገድ ደግሞ ከታከመ ከታየ በኋላ ደግሞ መድኃኒቱ የት ይገኛል? እነዚህ መድኃኒቱን በቀላሉ በእንደዚህ አይነት ቦታ ዋጋው ይሄ ነው የሆነ መድኃኒት እዚህ ጋር አለ ብሎ የሚያይበት ማለት ነው። ስለዚህ በቀላሉ አንደኛ በቀላሉ ይታከማል ተቋማቶቹ ጋር ሄዶ ማለት ነው። ሁለተኛ ደግሞ ከታከመ በኋላ እዛ ሐኪም ቤት ውስጥ መድኃኒት ከሌለ እዛ አካባቢ ያለው የሚፈልገው መድኃኒት በሚፈልገው ዋጋ ማለት ዋጋውም እዛ ላይ ስላለ እሱን መርጦ በቀላሉ ይገዛል ማለት ነው። በቀላሉ እንዴት አድርገሽ መሸጥ እንደምትችይ የምታይበት ነው። ከዛ በላይ ደግሞ ኤክስፓየሪውን ራሱ ስለሚያሳይሽ ማኔጅ የምታደርግበትን ወይ እንዴት አድርገሽ ማውጣት ትችያለሽ የምትሆንም ለማሳየት ይረዳናል። ከዛ በተጨማሪ ደግሞ ለኛ የሚረዳን ምንድነው? በቀላሉ ፕሮሞት ራሱ የምታደርግባቸው መድኃኒቶች እንዴት ምን አለሽ ምን ያህል አለሽ እንዴት አድርገሽ ነው የምትሸጫቸው እና የምትሆን ራሱ በቀላሉ ፕሮሞሽን ራሱ የምትሰሪባቸው ወይ ነው የሚያሳየው ለኛ ማለት ነው። መድኃኒት እንደምታውቁት በጣም ክሪቲካል የሆነ አንዱ የሕክምና ግብአት ነው። ስለዚህ ተገልጋዮቻችን በሕክምና ተቋም ሆነው መድኃኒት ፕሪስክራይብ ሲደረግላቸው ገዝተው ለታካሚዎቻቸው በአስቸኳይ ማድረስ አለባቸው። ስለዚህ መድኃኒትን ፍለጋ አንዱ ጊዜ ከሚወስዱ ትልቅ ስራ ነው። ስለዚህ አንድ ታካሚ መድኃኒት ፕሪስክራይብ ተደርጎለት ያንን መድኃኒት በዛው በተቋሙ ካገኘው እዛው ተቋሙ እዛ ጤና ተቋም ውስጥ ሊገዛው ይችላል። ዳሩ ግን እዚያ ከሌለና ውጭ ውጣና ግዛ ከተባለ የት ነው የማገኘው የሚለውን ማግኘት በጣም ከባድ ስራ ነው የሚሆነው። ዳሩ ግን ይሄ የመተግበሪያችን ያንን መድኃኒት ፕሪስክሪፕሽኑ እጁ ላይ ስላለ ስሙን እዛው በትክክል ያውቀዋል። ስለዚህ ያንን መድኃኒት የት ይገኛል ብሎ ሰርች አድርጎ ከነ ርቀቱ ከነ ዋጋው ማወቅ ትልቅ ጠቀሜታ አለው። አንደኛ በአካባቢ የት ነው የሚገኘው እሱ ካለበት አንጻር ስንት ትራብል አደርጋለሁ የትኛው አቅራቢያዬ ነው። አምፒሲሊን በተለያየ መድኃኒት ስቶሮች ሊገኝ ይችላል። ዳሩ ግን ለሱ ቀረቤታ የትኛው ነው። ስለዚህ አንዱ ጊዜውን ይቆጥብለታል ማለት ነው። ጊዜ ቆጣቢ ነው። እሱን ለመፈለግ ብዙ ትራብል አድርጎ በየተቋማቱ እየሄደ ከሚጠይቅ በትክክል የትኛው በአቅራቢያው በትንሽ አቅራቢያ የት እንደሚያገኘው አንድ ያውቃል ማለት ነው። ሁለተኛ ደግሞ ከነ ዋጋው ይነግረዋል። ይሄ ምን እንትን ያለታል ተገልጋያችን ሄዶ ያንን መድኃኒት ሲገዛ ገምቶ አይደለም የሚሄደው ማለት ነው። ስንት ብር እንደሚያወጣ ኪሴ ላይ ያለው ብር ይበቃኛል አይበቃኝም ብሎ ሳይሆን እዛ ላይ አምፒሲሊን ይሄን ያህል ያወጣል ዋጋው ይሄን ያህል ነው ተብሎ ይሄዳል። ስለዚህ ተገልጋያችን መጀመሪያው ነው የተሟላ መረጃ ይዞ ነው የሚሄደው ማለት ነው። የት ቦታ እንደሚገኝ በግምት አይሄድም፣ ዋጋውንም አውቆ ይሄዳል። ስለዚህ ጊዜን ይቆጥብለታል። ሁለተኛ ደግሞ መድኃኒቱን ገንዘቡን የሚያስፈልገውን ገንዘብ ተዘጋጅቶ እንዲሄድና ያንን ደግሞ ከፍሎ እዛው እንዲያገኝ ያደርገዋል። ስለዚህ ሁለት ጠቀሜታ አለው። ቬርሞክስ የተባለ መድኃኒት ለምሳሌ ሰርች አድርጎ ቢያገኘው አንድ ራሄል የሚባል ድረግ ስቶር ውስጥ አለ። ከረንትሊ ያለው ዋጋው ይሄ ነው። ስለዚህ አሁን ትልቅ መረጃ ነው። ይሄ መድኃኒት ብራንዱን ይሄው ያለ
ምን አይነት እንትን አለው ሳይዝ 400 ሚሊ ግራም ነው በታብሌት ይሄን ያህል ዋጋ አለው ማለት ነው ስለዚህ ተገልጋያችን ዋጋውን የሚያውቃል ኦንላይን ፔመንት እንደሞ ኢንተግሬት ስናደርግ እዚሁ ላይ ከፍሎ መድኃኒቱን ሄዶ መቀበል ብቻ ነው ፕሪስክሪፕሽን አሳይቶ ስለዚህ ትልቅ መረጃ ነው ጤና ለሁሉም ሰው ከሁሉም በላይ የሚጠቅም ነገር ነው ነገር ግን በአስቸኳይ ጊዜ መድኃኒት ማግኘት ቀላል አይደለም ብዙ ጊዜ ሰዎች መድኃኒት ለማግኘት ጊዜ ያጠፋሉ ከፋርማሲ ወደ ፋርማሲ ይዘዋወራሉ አንዳንዴም የሚፈልጉትን መድኃኒት ሳያገኙ ይመለሳሉ ጥንቃቄ ማድረግ አለባቸው ለምሳሌ ኤክስፓየሪ ከምንም በላይ ፋርማሲ ምን ይችላል ኤክስፓየሪ አይተው መግዛት ከጥንቃቄም በላይ ጥንቃቄ የሚያስፈልገው ነገር ብዙ ፋርማሲ ሰው ሲበዛበት ሊሆን ይችላል ማንኛውም አንስቶ ሊሰጥሽ ይችላል ከነበረው ስቶክ ላይ ራሱ ኑሮ ሊሆን ይችላል አንስተው ሊሰጡሽ ስለሚችሉ ኤክስፓየሪ በጣም መጠንቀቅ አለባቸው ከዋጋውም በላይ በጣም ሃርድ የሚባለው ኤክስፓየሪ ነው እሱን መጠንቀቅ እነሱን አይተው እንትን ማለት ሁለተኛ ደግሞ አስመጫላችሁ የላቸውም የሚለውን ሁሉን ነገር አይተው እነሱ የመጠየቅ መብት ስላላቸው እነሱን አይተው መግዛት ይችላሉ ዘመናዊ ቴክኖሎጂዎች አንዱ ከሚነግሩ ምንድነው መድኃኒቶቻችን ከገቡ በኋላ የአገልግሎት ጊዜያቸው ሲያልፍ እዛ ላይ ለተገልጋዮች ዲስፕሌይ አይሆኑም ማለት ነው ስለዚህ ይሄ ጤንነት አፕሊኬሽን ሁለት ዋና ክፍሎች አሉት አንደኛ ለተቋማት ለፋርማሲዎቻችን ከኋላ እንትሮቻቸውን የሚቆጣጠሩበት አላቸው እጃቸው ላይ ያለው መድኃኒት በስንት ስቶክ አላቸው ስቶካው የሚሆነው መቼ ነው ዋርኒንጉን ላይ ይሰጣቸዋል መቼ ሪኦርደር ማድረግ እንዳለባቸው ከዚህ በተጨማሪ ደግሞ መድኃኒቱ ኤክስፓየሪ ዴቱ ሲደርስ ያን መድኃኒት ወደ አገልግሎት አያወጡትም ማለት ነው ስለዚህ ለዛ ተገልጋዮቻችን ዲስፕሌይ የሚደረጉ ጤንነት አፕሊኬሽን ላይ በትክክል የአገልግሎት ጊዜያቸው ብቁ የሆኑት ናቸው አሁን ጤንነት ልዩ የሚያደርገው ሶፍትዌሩ ወይም ደግሞ ቴክኖሎጂው የተሰራ ወይም ደግሞ ዴቨሎፕ የተደረገ በሀገር ውስጥ ነው ማለት ነው እኛ ባለሙያ ነው ማለት ነው ስለዚህ አሁን ይሄ ዋናው ቅድም እንዳልኩት ከተማው እያደገች ነው የጤና ተቋማቶች እየሰፉ ነው መድኃኒት ችርቻሮች እየበዙ ነው ከአንድ ቦታ ወደ አንድ ቦታ ለመሄድ ራሱ አስቸጋሪ የሆነ ነው ከተማው እያደገ ስለሆነ ማለት ስለዚህ ምን ማለት ነው ስለዚህ ማህበረሰቡ ወጪ ሳያወጣ ሳይለፋ ሳይጎዳ ህክምና ያው በጊዜ ጋራ መሄድ አለበት ጤንነቴ የጤና ስርዓት ለማፋጠን የማህበረሰቡ እንግልት ለመቀነስ በቀላሉ ተቋማቶችን ህክምና የሚሰጡ ተቋማቶችን መድኃኒት የሚሸጡ መድኃኒት ችርቻሮ ድርጅቶችን በቀላሉ ለማግኘትና ለመጠቀም ተብሎ ነው የተሰራ ማለት ነው ቴክኖሎጂ የዛሬን ችግር መፍታት ብቻ አይደለም የነገን መፍትሄም ይገነባል ጤንነቴ የተባለው አዲስ መተግበሪያ በሎኬሽን መሰረት መድኃኒቶችን የሚገኝበትን ፋርማሲ በፍጥነት ማግኘት እንድንችል አስችሎናል ዲጂታል ፔመንትን ኢንተግሬት ማድረግ ነው ስለዚህ ዲጂታል ፔመንት እዛ ላይ ኢንተግሬት ታደረግነው ተገልጋዮቻችን ብር ይዘው መሄድ አይጠቀምባቸውም በማንኛውም የዲጂታል ፔመንት አማራጭ ቴሌብር ሊሆን ይችላል በእነዚህ በዘመናዊ ክፍያ አማራጮቻችን ተጠቅመው ያለሙሉም ገንዘብ ንክኪ መድኃኒቶቻቸው ማግኘት እንዲችሉ አንዱ ትልቁ ስራችን ነው የተጀመራለ ስለዚህ ሙሉ ለሙሉ በዲጂታል ፔመንት እንዲጠቀሙ ማድረግ አንዱ እቅዳችን ነው ሁለተኛ ደግሞ ይሄውን ጤንነት አፕሊኬሽን አሁን ባለበት ሁኔታ አዲስ አበባ ላይ ብቻ ነው የሚሰራው ስለዚህ በቀጣይ አሁን እቅድ አውጥተን ስኬል አፕ ስትራቴጂ አዘጋጅተናል በሁሉም ክልሎች ላይ እንዲዳረስ እናደርገዋለን ከተቋሙ አንፃር አሁን በቀላሉ ተቋማቶች ሰርቪሳቸው ኦንላይን መድኃኒታቸውን ኦንላይን ሲያደርጉ እንደ ማስታወቂያ ያገለግላል ማለት ነው በቀላሉ የት መድኃኒት ቤት አለ የት ምን አይነት መድኃኒት አለ የሚለው በቀላሉ እነሱ የማስታወቂያ ጭምር ነው ማለት ነው ገባቸውን ይጨምራል ማለት ነው እንደ ሀገር ስናይ የጤና ስርዓት ጠንካራ የሆነ የጤና ስርዓት መኖሩ በቀላል ማህበረሰቡን የሚመጥን ጊዜውን የሚመጥን ዘመኑን የሚዋጅ የጤና ስርዓት ያሰልጣል ማለት ነው ይሄ የህክምና ግብአቶችን የሚያቀርቡ ፋርማሲዎቻችንን ሜዲሲኖቻችን በካታጎሪዎቻቸው ምን አይነት ሜዲሲኖች አሉ በዚህ ተቋማቶቻችን ላይ ሊስቶቻቸውን ያሳየዋል ከዛው ውጪ ተቋማት ህክምና አገልግሎት የሚሰጡ ተቋማቶቻችን
ምን ተቋማት አዲስ አበባ ላይ ምን አገልግሎት ይሰጣሉ የሚለው እዚህ ላይ ያለን። ከዚህ ደግሞ መድኃኒት ካታጎሪዎቻችን ህክምና ግብአቶቻችን እንግዲህ በማት ካታጎራይዝድ ይሆናሉ። ሜዲሲንስ የምንላቸው አሉ፣ ህክምና ሰፕላይስ፣ ኬሚካል እና ሬጀንቶች አሉ፣ አክሰሰሪዎች አሉ። እነዚህ ሁላ እንግዲህ የፋርማሲዎቻችን ይዘዋቸው የሚቀመጡት ለተገልጋይ የሚቀርቡ አገልግሎቶች ናቸው ማለት ነው። ስለዚህ ፊት ለፊት ላይ ተገልጋያችን ገብቶ ሲያይ እነዚህ ሁሉ ላይ ያለ ማለት ነው። እኛ እንደ አዲስ አበባ ምግብ መድኃኒት ባለስልጣን ከጤና ጥበቃ ጋራ በጋራ እየሰራን ነው ማለት ነው። እነዚህ እየሰራ ነው። አንደኛ የአፕሊኬሽኑ ባለሙያዎች ስልጠና እንዲወስዱ ተደርጓል። ሁለተኛ እነዚህ ባለሙያ አማካኝነት ለተቋማቶቹ በሙሉ ስራ ላይ ስልጠና ተሰጥቶ ተቋማቶቹ ሆስፒታሎች ከሆኑ ሰርቪሳቸውን እንዲያስገቡ፣ መድኃኒት ችርቻሮ ድርጅቶች ከሆኑ እነዚህ መድኃኒቶቻቸውን እንዲያስገቡ ሰፊ ስራ ተሰርቷል ማለት ነው። አብዛኛው አሁን እየተሰራ ያለው አገልግሎቶቹ በኦንላይን እንዲሆኑ ወይም ደግሞ በዚህ አፕሊኬሽን እንዲመዘገቡ፣ መድኃኒቶቹ በዚህ አፕሊኬሽን እንዲመዘገቡ አድርገናል። አሁን ቀጣይ የምናደርገው አንደኛ የማህበረሰቡ አውቆት አፕሊኬሽኑ በደንብ እንዲጠቀም ሲስተሙ መሬት እንዲይዝ፣ ያው ቴክኖሎጂ አፕዴት እየሆነ እያደገ ስለሚሄድ ቴክኖሎጂ በአንድ ጊዜም ስለማይለመድ በደንብ እንዲያውቁ የማስገንዘብ ስራ ነው የምንሰራው ማለት ነው። ለምሳሌ ተመሳሳይ መድኃኒት እነዚህ ሁለቱ መድኃኒቶች እንደሚታዩት አንድ አይነት ብራንዶች ናቸው። ዳሩ ግን ዋጋቸው በተለያዩ ዋጋዎች ላይ ይገኛሉና ተቋማቶቿ አንድ አይነት ሊሆኑ ይችላሉ። ዳሩ ግን በተለያየ ተቋም ላይ እዚህኛው ለምሳሌ 748 ነው፣ ተመሳሳይ እዚህ ጋር 700 ብር ነው። ስለዚህ መረጃው የምናገኝበት የሎኬሽኑን ብቻ ሳይሆን በስንት ዋጋ ይገኛል የሚለውን ማወቅ ስለምንችል እንግዲህ እነዚህ መድኃኒቶች አንድ ተቋም ላይ በአነስተኛ ዋጋ ልናገኝ ይችላል፣ አንድ ተቋም ላይ ከፍ ያለ ዋጋ ሊሆን ይችላልና የዋጋ ማነጻጸሪያ ይሆንልናል ማለት ነው። መድኃኒቶቻችን በየትኛው ዋጋ የት ቦታ ላይ ይገኛሉ የሚለው ማለት ነው። ይሄ አፕሊኬሽን ለተቋምም ለማህበረሰቡም ጠቃሚ ነው። ስለዚህ ቴክኖሎጂ ደግሞ በየጊዜው እያደገ እየተለመደ ይሄዳል። እኛም ለቃቸው በጤና ጥበቃ አማካኝነትም ይሁን በቴክኖሎጂውን ያለሙት አማካኝነትም ይሁን በእኛ በኩልም ይሁን እንደዚህ ከዚህ ከጤንነት ጋር የሚወጡ ቪዲዮዎቹን ተከታትሎ የአፕሊኬሽኑን ተጠቃሚ እንዲሆኑ ጥሪን አስተላልፋለሁ ማለት ነው። ብዙ ሰዎች እንደውም ይጠይቃሉ። እንደ ኦቲሲ ድራግ አሁን አንቲባዮቲክ ምናምን እንደዚህ ይሸጣል ብዙ ቦታዎች ላይ። ግን ለምንድነው አዳፕቴሽን አላቸው። ስፔሻሊ ታካሚዎች ላይ ሲሆኑ አዳፕቴሽን ያመጣሉ። ያ ሲኖራቸው ደግሞ ለወደፊት በቀላሉ የሚድኑበትን አንቲባዮቲክ ሪሃቢሊቴሽን ያደርጉትና በሌላ ወደ ኢንጀክሽን ወደ መርፌ እንዲመወጋት ምናምን እንዲደርሱ ያደርጋቸዋል። ስለዚህ እንደ ኦቲሲ ዝም ብሎ አንቲባዮቲኮችን ሩማል ድራጎችን እንደዚህ መሸጥ ሳይሆን በማህተብ ያለው ራሱ ከፕሪስክሪፕሽኑ ማህተብ ያለው የተረጋገጠ ሆኖ መምጣት አለበት። ኖርማሊ ሰው ለጤና ማጋለጥ ስለሆነ ኖርማሊ ዝም ብሎ መግዛት የለባቸው። ኢቨን አንቲባዮቲኮች ብቻ ሳይሆኑ በቀላሉ የምንጠቀማቸው አንቲፔኖች ራሱ ፕሪስክሪፕሽን ቢኖራቸው ቤስት ይባላል። እነዚህ ዘመናዊ መተግበሪያዎቻችን በዋናኝነት ታስበው የተሰሩት ተገልጋዮቻችንን ተኮር በማድረግ ነው። ስለዚህ ተገልጋዮቻችን መድኃኒቶችን መፈለግ ሲፈልጉ ከሰዎች ላይ ከመጠየቅ ወይንም እነሱ ከመልፋታቸው በፊት እንደነዚህ ያሉ መንግስት የተገበራቸው መተግበሪያዎችን ቢያዩ አንደኛ ጊዜያቸውን ይቆጥብላቸዋል፣ ሁለተኛ ደግሞ ትክክለኛ መድኃኒቶችን ማግኘት ይችላሉ። የህክምና ተቋማቶቻችን አሉ አዲስ አበባ ላይ ያሉ በተለይ በሁሉም ቦታ ላይ አገልግሎት የማይገኝባቸው ክሪቲካል የሆኑ ህክምና የሚሰጡ ተቋማትን አስገብተናቸዋል። ሁሉም ተቋማት የሚሰጧቸው የህክምና አገልግሎቶች ሊኖሩ ይችላሉ። አንዳንዶች የህክምና አገልግሎቶች ግን በሁሉም ተቋማት ላይ ላይገኙ ይችላሉ። ስለዚህ ተገልጋያችን ሄዶ ያንን የህክምና አገልግሎት ላያገኘው ይችላል። ስለዚህ ይሄኛው አሁን ሆስፒታሎቻችን የሚጠቅመው ምንድነው? የኔ የፈለኩትን የህክምና አገልግሎት የት አገኘዋለሁ ብሎ ሰርች ካረገ በኋላ ላንሴት ላይ ወይንም ይሄ ኢትዮ ጀነራል ሆስፒታል ላይ ከሆነ የሚገኘው የት ይገኛል ከነ ሎኬሽኑ ያ ሆስፒታል ያን ህክምና አገልግሎት የሚሰጠው ሆስፒታል የት ይገኛል ከነ የሚለው ይሰጥልኛል መረጃ ማለት ነው። ቴክኖሎጂ ዛሬ በብዙ ዘርፎች ላይ እያመጣ ያለው ለውጥ እጅግ ትልቅ ነው።
በተለይም በጤናው ዘርፍ ውስጥ ያሉ እንዲህ ያሉ መተግበሪያዎች ህብረተሰብን መድኃኒትን በቀላሉ እንዲያገኝና ጊዜን እንዲቆጥብ እጅግ ትልቅ አጋዥ ሊሆን ይችላል። ነገር መድኃኒት ሲጠቀሙ ሁል ጊዜ ከሐኪምና ከፋርማሲ ባለሙያዎች ምክር መውሰድ አስፈላጊ ነው።